ደካማ ሰዎች በህይወት ይመጡና የህይወትን ቁልፍ ለማበላሸት ይጥራሉ። ግን እኮ ያንተን ጥሩነት ለማለት ወይ ያንተን ጥሩነት ለመናገር አይደለም፣ ያንተ ጀርባ ያሉትን ለማውጣት ለማውጣት ቃል አይደለ በድክመትህ ወይ ደግሞ በሽንፈትህ እንድትገዛላቸው ይፈልጋሉ። እነኛ ሰዎች ምን አይነት ሰዎች ናቸው? ምቀኞች ናቸው። ምቀኛ አንተ ስትራመድ እድገትን የማይፈልጉ ለውጥን የማይፈልጉ መሀይብ ደንቆሮች ናቸው። እነሱ ደንቆሮ ስለሆነ ለራሳቸው ጥቅም ብቻ ሲሉ ሰውን የሚጎዱ ወይ ደግሞ ሰውን የሚገፉ ናቸው። ስለዚህ ከዛ ነገር መራቅ አለብን። ከእንደዚህ አይነት ሰዎች መጠንቀቅ አለብን፣ መራቅ አለብን። እንደውም እንደዚህ አይነት ሰዎች ማግኘትም የለብን። ስታያቸው መቀየስ አለብህ፣ ግዴታ ነው። ምክንያቱም የህይወትን ቁልፍ ያበላሹታል።